በሸነና ነው ነው ነገር አሁን ቀን ስላየን ፋሽር ብትን ብለን እንደዚህ ምር ድምቅ ብለን በጣም መናገር የምፈልገው ሁለቱም ጨረቃ ለጨረቃ ብርሃኗን ስትለቅ በጣም ብሏል። ወደፊት ነው፣ ሁሌ ወደፊት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ያላችሁ? እኔ በጣም ደህና ነኝ። እኔ ምለው ይሄንን ቪዲዮ አሁን እያየሁ ነበርና በጣም ነው የገረመኝ ማለት ነው። እንደው ምን ይሻላችሁ እናንተ ማለት ነው። አንቺም ታመጩ አንቺም ታሮጩ አሉ። እናንተ አምጥታችሁት እኛ ቦካ ነው። ገባችሁ አይደል? እናንተ ናችሁ እኮ ነገሩን ያመጣችሁት ማለት ነው። ዛሬ ምን ነው በቃ አላረለ ደስተኛ እንደሆናችሁ የሷ ጠላት ሌላ ተመልካች እንደሆነ ምናምን አስመስላችሁ የምታወሩ ዋና ጠላቷ እኮ እናንተ ናችሁ ለመናገር ማለት ነው። እንዴ እናንተ ናችሁ እኮ አንድ ብላችሁ ወጣችሁ ልጃችን ቤት ሰብራ ወጣች ለንግድ ነው የሚፈልጋት ይሸቀልባታል ብላችሁ ትልቅ ሚዲያ ያለበትን ቦታ አፈላልጋችሁ ዞላ ራሱ ትንሽ ዞላ ራሱ ምን ይለኛል ይታዘበኛል ብላችሁ እንኳን አታስቡም እንዴ? ዞላ ጋር መታችሁ እህታችን እንደዚህ አድርጎ የሸቀለባት ነው የተስማማነው በዚህ ያክል ብር ነበረ ብላችሁ በሚዲያ አምጥታችሁ የእነሱን ገመና ዝርግፍ አድርጋችሁ አሁን ደግሞ መታችሁ ያልሆነ ነገር ስትቀባጥሩ ሳያችሁ በጣም ነው የገረመኝ ማለት ነው። አይ ሆድሽ ጃው። ለማንኛውም ደስታቸው ሁላችንም ደስ ብሎናል ከሆነ ማለት ነው። ያው የሚታመን ነገር የእነሱ ነገር በጣም ግራ የሚያጋባ ነው። የሚሆን ላይሆንም እኮ ይችላል እኮ እና የእናንተ ስራ ብዙ ነው ማለት ነው። አሁን ብሩ ሲጥማችሁ ምን ሲላችሁ እየወጣችሁ ሌላን ሰው ያኔ ጥፋተኛ አድርጋችሁ ጠላት አድርጋችሁ ስታወሩ በጣም ነው የሚደብረው ማለት ነው። ስለዚህ በመጀመሪያ ደረጃ ጠላት የእሷ ጠላት እናንተ ናችሁ፣ የእነሱ ጠላት እናንተ ናችሁ ማለት ነው። እውነቴን ነው እናንተ ናችሁ። አንድ ብላችሁ ነገሩን የቆሳቆሳችሁት ትልልቅ የሚሆን ትንንሽ ሚዲያዎችን ሰብስባችሁ ግሩፕ ከፍታችሁ እንደዚህ ነው እንደዚህ በሉ እያላችሁ በውስጥ አይዲያ ለሰው እየሰጣችሁ ብዙ ስራ ስታሰሩ እነሱን ሰው እንዲጠላቸው ይፋ እንዲሆን የውሸት እንደሆነ አድርጋችሁ የተናገራችሁ እናንተው ናችሁ፣ ማንንም አይደለም። ገባችሁ አይደል? አሁን ላይ ያው መሸነፋችሁ ስታውቁና ያው የሰራችሁበትን ምናምን በእጃችሁ ሲገባ መሰለኝ እኔ አላውቅም፣ ብቻ ያዙኝ ልቀቁኝ አላችሁ ማለት ነው። ፈሩ እንጂ እውነቴን ነው የምላችሁ። እንዴ ማፈር አለባችሁ እንዴ! ምክንያቱም ሰበቡ እናንተ ስለሆናችሁ ማለት ነው። እናንተ ናችሁ ያው ብዙ ነገር በተለይ ሜላት እንዴ አንቺ ያላደረግሽው ነገር አለ እንዴ? ያላልሽው ነገር አለ? አንዳንዴ ብዙ ሰው እንደው ሲሰድቡሽ ሲሞልጩሽ አልነበር እንዴ? ፎቶሽን ሲዘቀዝቁ ምን ሲሉሽ። ስለዚህ ሌላ ተመልካች እንደውም እሷን ምንም ያላት ሰው የለም እንደ አንቺ እንደ እህት። አንቺ እህት ሆነሽ እኮ ነው እኛ እንኳን ባዳም ሆነን ነው አይደል? እንደ እህት ሆነሽ እንኳን አውጥተሽ ለነፋሲካም ቢሆን ለናሚም ቢሆን ይህ ሁሉ አይዲያ ስትሰጫቸው የነበርሽ አንቺ ነሽ። እንደዚህ ናት እንደዚህ ብላ ነው ያወጣችሁ። ከእኛ ጋር ስትወጣ እንዴት ተስማምታ ነበር ያወጣችሁ። አሁን እንደዚህ እንደውም እኮ ለሱ ቤተሰብ ልጅ አንሰጥም ብላችኋል እኮ ተናግራችኋል። እና ያን ሁሉ ቦክቶ ተጋግሮ ተበልቶ ከዛ በኋላ በአዲስ ላኳ ብላችሁ መታችኋል። በነገራችን ላይ ያው የዩቱብ ብር ሲቀመስ ያፈነጥዛላ። አሁን ማጠገብ ስላለችው ሀይተሽ ደግሞ ዩቱብ ክፈችላት፣ በባዶ ዝም ብለሽ አታድርቂያት ማለት ነው። የእናንተ ነገር በጣም እኮ ነው የሚገርመኝ። ሀቂቃው ነው የምላቸው። እና ትላንትና ስትናገሪ ወተሽ ስታወሪ እህቴ ናት አላልሽም። የሚዲያ ሰው ምን ይለኛል በቃ እህቴ ብታጠፋም ባታጠፋም መሸፋፈን አለብኝ ብለሽ እንኳን አላልሽም። አውጥተሽ ለትልልቅ ሚዲያ ለባዳ አውጥተሽ ነው የሰጠሻት። እኛም ደግሞ አንቺን ተከትለን ነገሩን አራገብ ነው አቀጣጠል ነው አናፈስ ነው በየሚዲያው ማለት ነው ተገበይተው። ስለዚህ አሁንም ወታችሁ እንዴት ተብላ ነበረ ምናምን አሽሙር ምናምን ተመልካችን መንካት አትቺ። ነገሩን ያመጣሽው አንቺና ቤተሰቦችሽ ስለሆናችሁ እናንተ ስለሆናችሁ ማለት ነው። ገባሽ? እንዳንቺ እንደውም እንደናንተ ማንንም ተመልካች እነሱን የናከለ አላቋሸሸም እንደናንተ ማለት ነው። ገባችሁ? እና ያን ሁሉ ተረስቶ ነው ወይስ እንዴት ነው አልገባኝም። አብርሽን እኮ ጠምዳችሁት ጠልታችሁት አልነበረ እንዴ? ዛሬ ምን ታገኘና ምንም ነገር እንዳላጠፋችሁ
የእነሱ አድናቂ ሆናችሁ እንደቀጠላችሁ ምናምን ወተሽ እንደው ካሜራ ፊት ይኝ ስትይ እንደ ትንሽ አይደብርሽም? እውነት ይደብራል። በጣም ማለት በጣም ነው የሚደብረው። ለማንኛውም ወደ ራስሽ ተመለሺ ነው ምለው። ወተሽ ተመልካችን መውቀስ አትችም። ተመልካችን በአሽሙር መንካት አትችም። ገባሽ? እንደውም ብንችል እኛንን አንቺ መንካት የነበረብን። እንደው ተቃጣይ ይሄ ደስታቸው ቀን ዛሬ ነው፣ ሰርጋቸው ዛሬ ነው ብለን እንደው አንቺ ለጣጥፈን ነበር ቪዲዮ መስራት የነበረብን። ምክንያቱም አንደኛ ምቀኛ ሰው ስለነበርሽ ማለት ነው። አልሙሄም እኔ ቪዲዮ አሁን ነው ያየው አጋጣሚ ስገባ እንጂ ቪዲዮ ራሱ ልሰራ አልነበረም። ሀቂቃ ነው የምላችሁ ወላሂ። እና ይህንን ሪከርዶ ሳዳምጥ እንደው ምን ይሉኛል እንዳቲም እንዴት በቃ ተመልካች በቃ ምንም በቃ ከብት አድርጋችሁ ነው የምታዩት። በጎች እኮ አሉ እኮ በጎች ሌሎች ናቸው፣ ቅመሞች ሌሎች ናቸው፣ አይምሮ ያላቸው የሚታዘቡ የሚያውቁ። ገባሽ? ያኔ ሁሉንም ተመልካች እኮ እንደ በግ እኮ አትቁጠሩ። ገባችሁ? እና ብዙ የሚታዘባችሁ ሰው አለ። እንደውም መደበቅ ይሻላል። እንደውም ቪዲዮ ራሱ መስራት አልነበረብሽ ሀቂቃ። እንደውም መደበቅ ነበረብሽ። በቃ ስለነሱ ሰርጋቸው እንዲህ ነበር፣ እንደዚህ ሆነዋል፣ ፋ ብትን ብለናል፣ አምሮብናል፣ ቀልተናል፣ እንዲህ ሆነናል። አንቺ ማመድ መስለሻል እህቴ። እና እያላችሁ ቪዲዮ ትሰራላችሁ። እንደው መደበቅ ነበረባችሁ። እውነቴን ነው የምላችሁ። እናማ አሁንም እኮ አልተረጋገጠም እኮ የምናየው ነው የሚሆነው። ገና 1-0 ነው ማለት ነው። ገባችሁ? 1-0 መች ተቆጠረ? ተው እንጂ ዱባይ ስለተካሄደ ቬሎ ስለተለበሰ በጎችን ተሰብስበው ስለተጨፈረ ብቻ ምናምን ይመስላችኋል እንዴ? ትናንትና እንኳን ይሄ ድራማ መሆኑ እንኳን ሳይታወቅ ተመርክኮ ዩቱበሮችን ሰብስቦ ቀለበት ሲያደርግ ራሱ እኮ እውነት አስመስሎ ነው የሰራው ማለት ነው። ልክ እንደዛም ነው የሚሆነው። ያንን ባየንበት አንቀጽ ይህንንም ደግሞ ማመን አንችልም። ተግባባን? ገባችሁ? እንደዛ ነው። እና አሁንም ቢሆን አርፈሽ ተቀመጪ አንቺ ራስሽ ማለት ነው። ተደበቂ ነው መልሽ። እውነት ተደበቂ። እናንተ ናችሁ የሰው ጠላት ማለት ነው። እንደውም እናንተ ቦታችሁ በአሽሙር ትናካላችሁ እንዴ? መንከት ያለብን እኮ እኛ ነበርን፣ እናንተም ማለት ነው። በተለይ ያቺ እህት ተብዬዋ ያቺ ቀይዋን አላየኋትም በእንደዚህ አይነት ነገር። ቤላት ነበረች ጣጣጣጣጣጣ ከነነቷ ምናምን እየመጡ ሚዲያ ላይ ማለት ነው። ይሄ አሁን ወጣች በሩን አሁን ሰብራ ወጣች፣ ከአንድ በር ወጣች ምናምን። ኧረ ስንት ነገር እና እንደው እነ ፋሲካ ራሱ ይታዘቡኛል አትሉም? እነ ዞላ ቲዩብ ራሱ ዞላ የመጣበት መከራ ምስኪን ማለት ነው። እሱ ደግሞ እውነት መስሎት እውነት ነበር፣ በጊዜው ድራማ ነበር የተሰራ ነበረው። እና ያን ሁሉ ሆናችሁ እህታችሁን አውጥታችሁ ልጃችሁን አውጥታችሁ ለሚዲያ አስረክባችሁ ሰታችሁ ስታበቁ አሁን መታችሁ ተመልካችሁ ትወቅሳላችሁ እንዴ? ተው እንጂ። ለማንኛውም የሚሰማችሁ ሰው የለም። ዝም ብላችሁ እየወጣችሁ ባክሮ እያትበሉ ማለት ነው። እኛ መስማያችን ጥጥ ነው። ኦኬ ተግባባን። ለማንኛውም የመዳን ቅመሞችዬ ማለት ነው፣ በጎችን አላልኩም ቅመሞችዬ፣ እለፉት ማለት ነው። ዝም በሏቸው። ዩቱብ ብር ይጥማል እኮ በነገራችን ላይ ሳታስቡት። ያኔ ብዙ ብር ሲከፍላችሁ ሲል እንዴ ምን ልበል ምን ላውራ ነው የሚባለው። እና ብዙ ነገር ነው የሚያስደርገው። እውነት የንምላችሁ ሳትፈልጉ ትሞሸራላችሁ፣ ሳትፈልጉ ተጋባን ትላላችሁ፣ ሳትፈልጉ ቬሎ ትለብሳላችሁ፣ ሳትፈልጉ ቀለበት ታደርጋላችሁ። ይሄ ሁሉም ያደርገው የትኛው ነው? የዩቱብ ብር ነው ማለት ነው። ብር በጣም አሳሳች ነውና እነኝም ሰዎች እየተሳሳቱ ነው። ቢናገሩ ራሱ ብዙም ቅር አይለኝ። በቃ በምን ይሰራ እንዴ ቪዲዮ በምን ይስሩ? እነሱ እኮ የሚያስተውሉ ቢሆን እኮ ስለ ብር ባይጨናነቁ ትናንትና የተናገሩትን እህቷቸውን ወጥተው ያዋረዱትን ረስተው መጥተው ተመልካቸውን አይወቅሱ ነበረ። ስለዚህ ብሩ ነው ያሳሳታቸው ማለት ነው። የሚያናግራቸው ብሩ ነው። ለማንኛውም ሰላም ሆኖ ወዳችኋል፣ አከብራችኋል። እኛ እናዳምጣለን፣ እንፈተፍታለን። እናንተ ግን አምጡ አይዲያ ማለት ነው። አምጡ። እኛም ደግሞ እያመጣንላችሁ ነው ሀባይብ። እና በቃ ቻው፣ ሰላም ሆኖ ሁላችሁ ነው።